ብዙ ሰዎች እሳቱን መቀበል ይፈልጋሉ፣ ነገር ግን ጥቂቶች ብቻ ናቸው መሸከም የሚችሉት። የመንፈስ ቅዱስ እሳት ጩኸት አይደለም፣ ስሜት ብቻም አይደለም፣ በአንድ ቀን የሚነሳ የሆነ ጉባኤ ላይ የሚፈጠር ሙቀት አይደለም። ይልቁኑ እሳት በየቀኑ በእግዚአብሔር ፊት የሚነድ ሕይወት ነው። ዛሬ በዚህ ቪዲዮ እሳቱን በቀጣይነት ለመሸከም የሚረዱን 6 ልማዶችን ነግራችኋለሁ። ቪዲዮውን እስከ መጨረሻው መከታተላችሁ አይረሳ። ቪዲዮውን ከጨረሳችሁት በኋላ ከዛሬው ትምህርት የወሰዳችሁትን ሐሳብ የተማራችሁትን ትምህርት በኮሜንት ላይ ያስቀምጡልን። 6ኛው ሐሳብ በጣም ጠንካራውና ዋናው ሐሳብ ነው። የመንፈስ ቅዱስን እሳት በሕይወታችን ለመሸከም የሚረዱን 6 ነገሮች። አንደኛ፣ ራስን መስጠት ወይም በየዕለቱ ራስን ለመንፈስ ቅዱስ ማስገዛት። እሳቱ በኩራት አይደረስበትም፣ ልባችን በማሳበጥ አይደረስም። ይልቁንም ራሳችንን በማስገዛትና በመስጠት እሳቱን መሸከም እንችላለን። በየጠዋቱ እየተነሳችሁ እንዲህ በሉ፣ መንፈስ ቅዱስ ሆይ ዛሬ ፍቃዴን ላንተ ሰጣለሁ በሉት። እመኑኝ፣ በዛ ሰዓት መንፈስ ቅዱስ ፈቃዳችሁን በሰጣችሁበት ስፍራ እሳቱን ያመጣል። ይኸውላችሁ፣ እሳቱን መሸከም ማለት ራስን በኩራት አለመውጠር፣ ግትርነትን መተው እናም ፈጣን የሆነ መታዘዝ ማለት ነው። ሁል ጊዜ መሰጠት ባለበት ስፍራ፣ ራስን ማስገዛት ባለበት ስፍራ እሳት ይኖራል። ሁለተኛ፣ የመንፈስ ቅዱስን እሳት የምንሸከምበት ልማድ የግል የጸሎት ጊዜ ወይም ሲክሬት ፕሌስ፣ በሚስጥራዊ ቦታችሁ የምታደርጉት የጸሎት ጊዜ። የሕዝብ ፊት ኃይል ከሚስጥረኛው የጸሎት ልምዳችሁ ይበልጣል። በሕዝብ ፊት የሚገለጠው የእግዚአብሔር እሳትና ኃይል በሚስጥር ከእግዚአብሔር ከምትካፈሉት እሳት ይበልጣል። በሕዝብ ፊት በእሳት መንደድ ከፈለጋችሁ በሚስጥር መንደድ አለባችሁ። በጓዳ ያልመጣ እሳት በአደባባይ ላይ አይገለጥም። ብቻችሁን ጊዜ ውሰዱ፣ እሱን ለማመስገን፣ ለመስማት፣ ለመጠበቅ። ይኸውላችሁ፣ እሳቱን ከፈለጋችሁ በጓዳችሁ አሳልፉ። መንፈስ ቅዱስን ለብቻችሁ ሰዎች በሌሉበት ጠሩት። ያን ጊዜ እሳቱን ይልካል። በሚስጥራዊ ቦታ የሚደረግ የጸሎት ልማድ ከየትኛውም ጊዜ በላይ የመንፈሱን እሳት እንድትሸከሙ ያደርጋል። 3ኛ፣ የመንፈስ ቅዱስን እሳት የምንሸከምበት መንገድ ቃሉን ዕለት ዕለት በመመገብ። አይታችሁ ከሆነ አንድ መኪና ለመጓዝ ነዳጅ ይፈልጋል፣ ወይም በዘመኑ መኪናዎች ኤሌክትሪክ ይፈልጋል። ታዲያ ይህን ነዳጅ ካልተሞላ ያ መኪና መቀጠልና መሄድ አይችልም። ልክ እንደዚሁ የእግዚአብሔር ቃል ለእናንተ ነዳጃችሁ ነው። ውስጣችሁ ያለው እሳት እንዲነድና እንዲፋፋም ነዳጁን ጨምሩበት። ይህም የእግዚአብሔር ቃል ነው። በየቀኑ ካላነበባችሁ እሳታችሁ ጭስ ብቻ ይሆናል። ነገር ግን የሚነድ የሚያቃጥል ኮንሱም የሚያደርግ ሕይወት ከናንተ አይወጣም። ቀስ
ብላችሁ አንብቡት። ከዚያም አስቡት። ከዚያም አሰላስሉት። ከዚያም በሶስተኛ ደረጃ በአንደበታችሁ ተናገሩት። በዚህ ጊዜ ቃሉ በውስጣችሁ እየነደደ ይመጣል። አራተኛ የመንፈስ ቅዱስን እሳት የምንሸከምበት ልማድ። እሳት ከኃጢአት ጋር አይቀላቀልም። ስለዚህም አራተኛው መንገድ የቅድስና ልምድ ነው። ልትቀደሱ ያስፈልጋቸዋል። እሳቱና ኃጢአት አብረው መሄድ የማይችሉ ሁለት የተለያዩ ነገሮች፣ ጠላቶች ናቸው። ብዙ ሰዎች እሳቱን ያጣሉ። ይህም ምክንያት ግን ከእግዚአብሔር ስለተለዩ ብቻ አይደለም። ከእግዚአብሔር ፊት ስለወጡ ስለማይጸሉ አይደለም። ነገር ግን እውነተኛ መለየት ኃጢአት ስለሆነ ወይም ቅድስና ማጣት ስለሆነ በዚህ ምክንያት ከእግዚአብሔርና ከእሳቱ ጋር ይራራቃሉ። ዓይኖቻችሁን ጠብቁ። ሐሳቦቻችሁን ጠብቁ። ንግግሮቻችሁን ጠብቁ። ምስጢራዊ ሕይወታችሁን ጠብቁ። እነዚህን ነገሮች ከኃጢአት ከጠበቆቻችሁ ቅድስና እሳቱን ይጠብቀዋል። ቅድስናችሁ የእግዚአብሔር እሳት በሕይወታችሁ ላይ እንዲበዛና እንዲነድ ያደርጋል። አምስተኛ የመንፈስ ቅዱስን እሳት የምትሸከሙበት መንገድ፣ ለመንፈስ ቅዱስ ድምፅ ተጠንቀቁ። መንፈስ ቅዱስ ረጋ ያለ አምላክ ነው። ድምፁን ካልሰማችሁና ያንን የሰማችሁትን ድምፅ ደግሞ ካልታዘዛችሁ እሳቱ እየቀዘቀዘ ይመጣል። መንፈሳዊ ዓለም ላይ የመንፈስ ቅዱስን ድምፅ የማይሰማና የመንፈስ ቅዱስን ድምፅ የማይታዘዝ ሰው እኩል ነው። ምክንያቱም የመንፈስ ቅዱስን ድምፅ የምንሰማበት ምክንያት እንድንታዘዘው ነው። ይቅርበል ሲል በፍጥነት ይቅርበሉ። ይህንን ነገር አቁመው ሲሏችሁ ወዲያውኑ አቁመው። ይህን ነገር በድፍረት ተናገር ሲልህ በድፍረት ተናገር። የመንፈስ ቅዱስን ድምፅ እስከ ታዘዛችሁ ድረስ የመንፈስ ቅዱስ እሳት ከናንተ ጋር ይቀጥላል። ስድስተኛውና የመጨረሻው የመንፈስ ቅዱስን እሳት በሕይወታችሁ የምትለማመዱበት መንገድ። ይህኛውን ሐሳብ ከመንገሬ በፊት ይህንን ቪዲዮ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የረሃብ ልምድ ሊኖራችሁ ያስፈልጋል። በስድስተኛ ደረጃ ራሳችሁን ሙሉ በሙሉ ሲሰማችሁ እሳቱ ይቀንሳል። ማለትም እኔነታችሁ ሲበዛና ፍላጎታችሁ ለራሳችሁ ብቻ ሲሆን፣ ለዓለም ብቻ ሲሆን እሳቱ እየቀዘቀዘ ይመጣል። ነገር ግን ሁልጊዜ ረሃባችሁ መንፈሱ ከሆነ፣ ረሃባችሁ አምላክ መንፈስ ቅዱስ ከሆነ እሳቱ በሕይወታችሁ ላይ እየጨመረ ይሄዳል። ሁል ጊዜ ተራቡት፣ ሁል ጊዜ ተጠሙት፣ በእርሱ ላይ ተደገፉ። ጌታ ሆይ ተጨማሪ እሳት እፈልጋለሁ በሉት። ራበኝ እሳት በሉት። ረሃብ ሁል ጊዜ አዲስን እሳት ወደ እናንተ ሕይወት ይዞ ይመጣል። እንደዚህ ልበላችሁ፣ እሳቱን ለሰዎች ለማሳየት አይደለም የምፈልገው። እሳቱን ለሕይወቴ ነው የምፈልገው። እሳቱን እኔ ውስጥ ያለውን የኃጢአት ኃይል፣ የነፍስ ኃይል ኮንሱም እንዲያደርግ ነው የምፈልገው። እሳቱን በሽተኞች እንዲፈወሱበት ነው የምፈልገው። እሳቱ ቤተ ክርስቲያኔ ውስጥ ሪቫይቫል እንዲያስነሳ ነው የምፈልገው። ይህንን ጸሎት ከኔ ጋር ጸልዩ። እግዚአብሔር ሆይ እሳት በእኔ ላይ ይውረድ። እሳት ከኔ ጋር ይቆይ። እሳት ከኔ ጋር ይስፋፋ። የመንፈስ ቅዱስ እሳት ይህንን በሰማችሁ ሰዎች ሁሉ ላይ በጌታ በኢየሱስ ስም ይምጣ።
እሳቱ ይከተላችሁ። ይህንን ቻናል ሰብስክራይብ ያደረጋችሁ፣ ላይክ ያደረጋችሁ በሙሉ ከኔ ጋር ከዚህ ራእይ ጋር አብራችሁ ያላችሁ ሰዎች በሙሉ የመንፈስ ቅዱስ እሳት ያገኛችሁ። ይህንን ቪዲዮ ከወደዳችሁት ለወዳጆቻችሁ ሼር ያድርጉት። እንደዚህ አይነት ደግሞ አስደናቂ ቪዲዮዎች ይዘን እየመጣን ስለሆነ ይበልጥ እንድንሰራ ይህንን ቻናል ሰብስክራይብ አድርጉ። የእውነት ተጠቅማችሁ ከሆነ ላይክ፣ ሰብስክራይብ አድርጉ። ተባረኩ። ሻሎም